ታራ ዲነሽ ሲወክሽ ምንድነው ዲናቹ አትሽ ተባክሽ ይኸው ልናመጣ ነው ከመኪና ውስጥ ዕቃ ልናመጣ ነው መኪናው ታርጌ ግብ ለመስራት እንደዚህ መኳኳል ምን ያደርጋል ንገሩኝ ምን ይሰራልሻል ወይኔ አውቄ ያስቀርልኛል እና ያው ጨርሰን ማለት ነው በቃ ይወጣት ነው እና እንሰራለን ያበደ ነገር አብረን ነው የምንበላው ወይኔ እንደከንጀራው ይበላል እኮ ብለን ነው ወደ ስፖርት ነው ቋ ባጣትሽ ተቀል በአረብኛ ቆንጆ ጽቡቅ ሀልዋ ማሪ ማለት ነው እሷ ሀልዋ ምግብ ነው የድሬዳዋ አይደለም በአረብኛ ሀልዋ ማለት ማሪ ማለት ማር ነው በአረብኛ ደግሞ ምግብ ነው አይደለም በአረብኛ በድሬዳዋ ሀልዋ ደረስን አልቆለፈችም ብዬ ተስፋ አደርጋለሁ እስኪ ሙያሽ ምን ማለት ቆይ እንቁላላችን ገባ ስጋው እዚህ ጋር አለ እሺ አሁን ልንሰራ ነው እዛ አብረን እንቀምሳለን ምንድን ነው የምንሰራው ግን ምን እንደምንሰራ እራሱ አላውቅም እስኪ እሳይ እኔ ያገባው ያለሽ አድሯል ሽንኩርታችን ደቃቅ ግን ቻት በቃም ሽንኩርት ያ አለ ይሄ ለቀይቱ ሽንኩርት በደንብ ጨምር ቲማቲም ሽንኩርት ለቀይ ወጡ ነው የሚቀረው ሽንኩርቱ ትንሽ አነስ ያለች ቢላውስ አላገኘም ላግዝሽ ወይስ ምንድን ነው? አይ ትንሽ ልጅ ነው ማለት ነው። ይሄ አስቸገረሽ? ቅልል አለልኝ። አንቺ ነበርና አባባች ሙሳችን ተከትፏል እዚህ ጋር። ከዛ ይሄ ለቀይ ጥሩ ግን እንጨምርበታለን። ቲማቲም አለን። ስጋውን ከተን እንጨርስ። እንጨርስ ለማለት ጥብስና ቀይ ወጥ ነው የምንሰራው። አብራችሁ ይሁን አሁን ኩርት አልቋል። አይበቃም ይበቃ። ለቀይ እሺ። መጥበሻ ስጫት መጥበሻ እሺ። ሽንኩርቱና ብዙ ጊዜ አከትፊማ ከተከተፈ በኋላ ነው አሁን ምንድነው የሚቀሽ? የእንትኑስ የጥብሱ የት አለ? እዚህ ጋር ቲማቲም ኦኬ። ሽንኩርታችን እየበሰለ ነው። ከዛ ደግሞ በጎን ደግሞ ቲማቲም አለን። ይስ በቃ ያው እነዚህን ደግሞ ቀጣይ እንሰራለን። እሺ በቃ ሽንኩርታችን እየበሰለ ነው። ቲማቲማችን እየበሰለ ነው። ያበደ ምግብ ነው የምሰራው ሳይሆን በቃ ታይታላችሁ ሙያዬ። ሌላ ጊዜ ደግሞ በጣም የተለያየ ምግብ አብረን ምናምን እንድንሞክር ሰብስክራይብ እያደረጋችሁ ተቀላቀሉ አልኩ። አሁን ያዩዋችሁ ዘውያን ሽንኩርት ሲበስል ምግብ ሲሰሩ ጋይስ ቀይ መሆን አለበት። አሁን በጣም ገና ነው። ገና በጣም ይቀረዋል። ቀይ በጣም ቡኒ መሆን አለበት። ያውን የጥብሳችንን በጥበሻ አድርገናል። እዚህ ላይ ይጋል እያያችሁት ነው። ፋሉት እየወጣው ነው። ይጋልና ጥብሱ ስጋው ይገባል። ይሄ እየበሰለ ነው። እኔ እያገዝኩሽ አይደል እንዴ? በመቅረጽ እና ታዲያ ማንም የለንም። ከቅድም ጀምሮ ስለሙያ ነው ያወራችሁ፣ ግን እስኪ መጨረሻ ላይ ነው ዘፈን ግን ለምን ደሞ አንከፍተው ነው? ዘፈን ቢከፈት
አዎ እሺ ስጋችንን አድርገናል። አሁን እኔ ሁለት ሰው ስለሆነ ለሁለት ሰው የሚበቃ ጥብስ ነው። ማደር መትረፍ ምናምን ስለሌለበት እሺ ከመቅረጻችን በፊት የሰራነው ነው። ቃሪያ አለ የለም እንዴ? አላመጣውም። አይ ሴት ነሽ። ቃሪያ በጣም ነው የሚያስጠላው ጋይስ። ሳከትፋችሁ ታስቡ አይ ገቦ ግን ታገሪ ለኝ አይ ሃይ አንቺ ቃሪያው ባፍ ይገባል። አይዞሽ ማርያም በጣም ጎበዝ ናት። እንዲህ ቃሪያውን ደግሞ ሲያምር አንቺ እንግዲህ እንትን ይላል ጌታ በጣም ነው ያቃጠለው። ዩቲዩብ ላይ ያመሽ ነገ ምናምን ነገ ዩቲዩብ ላይ አሰራ ምግብ ስንት ነገር እንደተሳሳትኩ በእኔ የለበትም። አንቺ ያለሽበት እንዴ ምን እያደረግሽ ነው? ራስሽ እየሳምሽ ነው? ራስሽ እየሳምሽ ነው? ደግሞ አሪፍ ነው። ችግር የለውም። ሽሮ ተከከከጎል ራሴ ነኝ እና እኮ እና ግታሪ ሽሮ አለ ሽሮ ጥብስ ቀይ ወጥ አድርገን ሽሮ ጥብስ ቀይ ወጥ ከዛ እንቁላል ደግሞ አለ እንደ ቀይ ወጥ ቀይ እንቁላል ምን ይመስላችኋል? ሽሮ ቢኖረው የተፈተተ ታራ ምን ነው ጥብስ ስለ ጥብስ እያወራሽ ሽሮ ታወሪያለሽ እንዴ ያለሽ? አዎ አዎ አይሆንም ማለት በጣም ይቆያል። ግን ምንድነው ለምን እንትን አልሽው? ሽታው እንዴት ደስ እንደሚል በስመ አብ። ጥብሳችን ይሄን ይመስላል ደርሳል። እሷ መስራት ነው ያለባት። እኔ ደግሞ ዘፈን ለመክፈት እየተሯሯጥኩ ነው። ያው በሻሽ አታምርም? አይ አንቺ ልጅ ግን ውበትሽ ባይዘዊ ጉብዝናዋ ማለት ነው። እኔ ሻሽ ስላላረኩ እንዳትጠቂ ያለች ነው። ተገዛ ነው አለት በቃ እንዳትጠቂ። እኔ ባለሙያ ነኝ። እኔ ቆንጆ እኔ ደግሞ ፍልፍናም ይገርም ታምሪ ይገባል። ሁሉም ቶሎ ትሰራና አሳያችኋለሁ። ሽንኩርቱን ይአስገብ ዋው ኦኬ ጥለሽ ነው ቲማቲማችንን ጨመረን። አሁን አያችሁት በርበሬውን ይመጥንልናል። አሁን ደግሞ እንቁላላችንን እንቀቅላለን። ጣርኩኝ 4 እንቁላል በቀናል ላይ አድርገን
ይሄ እየበሰለ ነው። ተራም አሁን ደግሞ እንቁላሉን ጣጥኩስ እንቁላላችንን እንቀቅላለን። እንቁላላችን ደርሳለች። አሁን እንልጣታለን። አለቀ። ቅቅሉ ተልጦ ነጭ ሽንኩርት እንጨምር። ያው ነው ደቀቀም ስታስጠይኝ። አይ ግን የምር ሞይ ሞልሽ አንቺ ማማሽ ነው እግዚአብሔር እንጸልይ ነው። አሁን ባይን አስቢበት። ሲጀምር እንዴት ነው የሚያሰራሽ? አሰሪም ማሪ አደርሽም ኪችን የሚባለውን ነገር ማለት ነው ወይ በሁለት አመት ዝራል ከዚህ ነው አይተናል። የጸደይ አንቺ ነው አልደቅ ካላችሁ ነጭ ሽንኩርት ምን ታደርጋላችሁ መሰላችሁ? ጨው አድርጉበት። ከዛ በጨው ምቱት። በጨው ስትመቱት ይደቃል። በጣም ይደቃል። አሁን ነጭ ሽንኩርታችንን ጨምረን ነው እያማሰልነው ነው። እየደረሰ ነው። አሁን ወደ ስንዴ ሽታ ነው። እየተቀመሰ ነው የሚሰራው። ፋይናል ሪዛልቱ ይሄን ይመስላል። አያችሁት? ይሁት እንደምታዩት አሁን አልቋል። ይሁት ዶሮ ወጥ አይመስልም? እንዴት አባቱ እንደሚያምር። አሁን ፂን እንጠራትና እንድትቀምስ እናደርጋታለን። አሁን ነይ ልላት ነው። ማሪ ይሄ ምንድነው? ነይ ደርሷል። ጌታ አቀልሽ ነይ አይ ቀምሰሻው ምን እንደምትይ ሊበላ ነው። ሲበላ ሲጠጣ ትክክለኛ አይደብርሽም? ምን ትክክለኛው ነው የምፈልገው። ይጣፍጣል አይጣፍጥም? እሺ ቁጭ በይ። እሺ ነው ይቀመጥ። እኔ ነኝ አርጊና ከዛ አረግልሻለሁ። እሺ አርጊ እንጀራ ነው ወይስ እኔ ማደርግልሽ? ራስሽ አርጊ። እሺ እና መጀመሪያ እንዴት ነው መጀመሪያ ሽታው እንዴት? የመጀመሪያ እንትኔ አቀራረብሽ በጣም ያለው። አቀራረብሽ 10 እሺ 10 ሽታውስ? ሽታው እሺ አርጊያ። ዋው ዋው ዶሮ ወጥ ያስነቃል። እኔ ሰራሽው ኦልሬዲ ትንሽ ዘመን አርግሻታል። ስለዚህ ለመቀመስ አሁን ስትቀምስ ደግሞ እናያታለን። ትክክለኛ ወይስ ደስ ያለሽን በቃ አንቺ ቀምሰሽ እውነተኛው አሁን ቀይ ወጥ ልትበሰው መጀመሪያ ቀይ ወጥ ነሽ ትመስላለች። ድገሚ። ከስንት ትሰጪኛለሽ? ከ10 እኔ እንጃ። ቀይ ወጡ በጣም ይጣፍጣል። 10 ጌታ እሺ ጥብሱን ትቅመሳ። ቀይ ወጡ 10 ባለሙያ ነኝ። በቃ ሁሌ አሁን ሰብስክራይብ አድርጉ በያቸው። አርጉ ባይ ታቻለው። የመጀመሪያ ቪዲዮአችን ሰብስክራይብ አድርጉ። እኔም ልቀምስ ነው። አይወጥሽም ማርያም እንዴት እንደሚጣፍጥ ብስማ። ወዳችኋለሁ ባይ